بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين، أما بعد. السلام عليكم ورحمة الله وبركاته. يقول الإمام النووي رحمه الله في باب التوبة الحديث السادس عشر، أسرى سدستين حديث: وعن أبي موسى عبد الله بن قيس الأشعري رضي الله عنه عن النبي صلى الله عليه وسلم أنه قال: إن الله تعالى يبسط يده بالليل ليتوب مسيء النهار، ويبسط يده بالنهار ليتوب مسيء الليل حتى تطلع الشمس من مغربها. رواه مسلم. أبو موسى الأشعري عبدالله بن قيس ይባላል ስማቸው። አላህ ይውደድላቸው ይዘንላቸውና እንዲህ ይላሉ: عن النبي صلى الله عليه وسلم قال: ነብዩ عليه الصلاة والسلام እንዲህ አሉ: إن الله تعالى يبسط يده بالليل، الله سبحانه وتعالى እጁን በሌሊት ይዘረጋል። ليتوب مسيء النهار፣ በቀን ያስከፋ ወይ መጥፎ ስራ የሰራ ሰው እንዲመለስ። ويبسط يده بالنهار، በቀንም እጁን ይዘረጋል። ليتوب مسيء الليل፣ በሌሊት መጥፎ የሰራ ሰው እንዲመለስ። حتى تطلع الشمس من مغربها، ፀሐይ ከመግቢያዋ እስከምትወጣ ድረስ፣ ቂያማው እስከሚቆም ድረስ ይላሉ። 17ኛው ሐዲስ: وعن أبي هريرة رضي الله عنه قال: قال رسول الله صلى الله عليه وسلم: من تاب قبل أن تطلع الشمس من مغربها تاب الله عليه، የተመለሰ ሰው ፀሐይ ከመውጣቷ በፊት ከመውጫዋ አላህ በሱ ላይ ተውበቱን ይቀበለዋል። تاب الله عليه أي قبل الله توبته. رواه مسلم. وعن أبي عبد الرحمن عبد الله بن عمر بن الخطاب رضي الله عنهما عن النبي صلى الله عليه وسلم أنه قال: إن الله عز وجل، الله የላቀው የተከበረው ጌታችን አሸናፊው ጌታችን يقبل توبة العبد، የባሪያን ተውበት ይቀበላል። ማለም ይገርግር፣ ሩሑ ጉሮሮ እስካልደረሰች ድረስ ለመውጣት። رواه الترمذي وقال حديث حسن። እነዚህ ሶስት ሐዲሶች ሁላቸውም ከተውበት ጋር የተያያዙ ናቸው። የአቡ ሙሳ አልአሽዓሪ من كرم الله عز وجل الله ተውበትን ይቀበላል። حتى وإن تأخرت، ቢዘገይም ተውበቷ ብትዘገይም። አንድ ሰው ወንጀል ሰርቶ አጥፍቶ በቀን አላህ ተውበቱን ይቀበለዋል። ولا تاب في الليل، ወዲያው በቀኑ መመለስ አይደለም በሌሊት እንኳን ቢሆን። እንደዚሁ አላህ ወንጀል ሰርቶ አንድ ሰው ተውበት ካደረገ አላህ ተውበቱን ይቀበለዋል። አላህ ተውበቱን ለመቀበል እጁን ይዘረጋል። ለባከና ወዴን እያለ ጥሪም ያደርግለታል ማለት ነው። ከዚህ የምንወስደው የአላህን Subhanahu Wa Ta'ala መሐባ ውደታ፣ ተውበትን ምን ያክል እንደሚወድ አላህ አይተናል እና ይለታለን። ከዚህ ከሐዲስ እንወስዳለን። ባሳለፍነው እንዳየነው አንድ ሰው ለላሁ አፍራሁ بتوبة عبده من احدكم اضل راحلته حتى وجدها في كذا። አንድ ሰው ግመሉ ጠፍታው ስንቁንም ምግቡንም ምኑንም ይዛ ሲያገኛት እንደሚደሰተው ይደሰታል። اذا تاب اليه اشد فرحا من هذا براحلته ብለን እንዳየነው። ومن فوائد حديث ابي موسى اثبات ان الله تعالى له يده، الله سبحانه وتعالى يد የሚል ባህሪ እንዳለው መገለጫ እንዳለው እጅም እንትን እንዳለ የሰውን ፍጡርን እንትን የማይመስል መሆኑን እንረዳለን። አላህ የባሪያውን ተውበት ይቀበላል፣ ቢዘገይም ቢቆይም ነው። ግን ወንጀል ካጠፋ ጥፋት ካጠፋ ወንጀል ከሰራ ቶሎ መተውበቱ ይመረጣል፣ ይወደዳል። لأن الإنسان لا يدري متى يفجأه الموت، መቼ ሞት ድንገት እንደሚመጣ አይታወቅምና የቶሎ መጫኮል ቶሎ መጣደፍ ይገባዋል የሚለውን መልእክት የአቡ ሙሳ አልአሽዓሪ ሐዲስ ይነግረናል። ሐዲስ አቢ ሁረይራ አላህ Subhanahu Wa Ta'ala ተውበትን ይቀበላል ፀሐይ ከመውጫዋ እስካልገባች ድረስ ነው። ልክ እንደ አቡ ሙሳ አልአሽዓሪ ሐዲስ ነው። ይሄም የአቡ ሙሳ አልአሽዓሪ መጨረሻ አካባቢ ላይ እንደጠቀሱት حتى تطلع الشمس من مغربها ብለዋልና ይሄም ያው ፀሐይ ከመውጫዋ ከገባች انتهى قبول التوبة، የተውበት ጊዜው ተጠናቀቀ ተቋጨ
ማለት ነው ከመግሪቧ አሁን የምትወጣው ከመሽሪቅ ነው ከምስራቅ ነው ከምዕራብ በመግቢያዋ ትወጣለች ይሄ ማዕሩፉ የሚታወቀው ይሄ ነው አላህ ምድርን ፀሐይን ከፈጠረበት ጊዜ ጀምሮ እስካሁን አለንበት ሰዓት ድረስ ይሄ ነው ግን አላህ መጨረሻው ላይ ፀሐይን ያዛታል أن ترجع من حيث جاءت فتنعكس الدورة كمشرق كمسراق የሚወጣው ከምዕራብ እንድትወጣ ይደረጋልና ይሄ ችግር ከመድረሱ በፊት ነው حديث ابي موسى الاشعري حديث ابي هريره ይሄንን ያሳያል ማለት ነው حديث عبد الله بن عمر ነብዩ አለይሂ ሰላቱ ወሰለም አላህ ተውበትን ይቀበላል የባሪያውን ማለም ይغرغر غرغر ማለት ማለም ተሲል الروح الحلقومه روح ጉረሮስ ካልደረሰች ድረስ روح ጉረሮ ከደረሰች ተውበት የለም ማለት ነው اذا حضر الموت توبه የለም ሞት አፋፍ ላይ ከደረሰ በኋላ ተውበት የሚባል ነገር የለም አላህም وليست التوبه للذين يعملون السيئات حتى اذا حضر احدهم الموت قال اني تبت الان ይሄ ተውበት የለውም ብሎ አላህም በግልጽ አስቀምጧልና ይሄ ከመድረሱ በፊት ሩሃችን ሞት አፋፍ ላይ ከመድረሷ በፊት በተውበት መቻኮል ይገባል ካለችበት ወንጀል ልትወጣና እንትን ልታስተካከል ራሷን ይገባል ነው 19ኛው ሐዲስ وعن ذر بن حبيش قال أتيت صفوان بن عسال رضي الله عنه أسأله عن المسح على الخفين بهولت خفوች ላይ ስለማበስ ልጠይቅ صفوان بن عسال ጋር መጣሁኝ ይላሉ زر فقال ما جاء بك يا زر أنت زر ሆይ ምንድነው ያመጣህ እኔ ጋር فقلت ابتغاء العلم እኔን ያመጣኝማ ዕውቀት መፈለግ ነው አልኳቸው فقال إن الملائكة تضع أجنحتها لطالب العلم رضا بما يطلب ملائكوች ክንፎቻቸውን ያስቀምጣሉ ለዕውቀት ፈላጊ رضا بما يطلب የሚወደውን ነገር ይወደዱ ነው የሚፈልገውን ነገር የሚወዱ ነው فقلت الكوي إنه قد حك في صدري المسح على الخفين بعد الغائط والبول ሰገራ ከተጠቀመ በኋላ ሽንት ከሸና በኋላ በሁለት ኹፎች ላይ ማበስ እንደው ደረቴ ላይ ውስጥ ላይ ተበቃ ያወራብኛል እንደው ደስተኛ አልሆንኩም ሐቅ ማለት ተጠራጠርኩበት وكنت امرأ من اصحاب النبي صلى الله عليه وسلم فجئت اسالك የነብዩ ባልደረባ ስለሆንኩ ደግሞ ሰው ልጠይቀው መጣሁኝ هل سمعته يذكر في ذلك شيئا በዚህ ጉዳይ ሲናገሩ የሰማሁት አለ قال نعم كان يأمرنا اذا كنا سفرا መንገደኞች ስንሆን ሰፍረን ማለት ከራኪብን ወረክብን ሳፊር ለብነው የሙሳፊር ጀምዕ ነው ይሄ ሰፍር የሚለው راكب وركب صاحب صحب እንደሚባለው አው ሙሳፊሪን ሸኩም ይለራዊ ነው አላ ነንዚع خفافنا خفوቻችንን ላናወጣ 3 አያሚን ወለያሊሁን 3 ቀን ከነለሊት ኢላ من جنابه لكن من غائط وبول ونوم ከሰገራ ከሽንት ከንቀልፍ ከዛ በኋላ እንድታል فقلت هل سمعته يذكر في الهوى شيء ስለ محبة ሲናገሩ ሰምተዋል ወይ قال نعم كنا مع رسول الله صلى الله عليه وسلم فأجابه رسول الله صلى الله عليه وسلم ጠየቃቸው نحو من صوتي امطالت ها امالت امطا ጥያቄን فقلت له ويحك وضوض ድምጽህን ዝቅ አድርግ አልኩት አንዴ አዕራቢ قال الاعرابي المرء يحب المرأة አላቸው ነብዩን አለይሂ ሰላቱ ወሰለም ሀዋ ማለት محبة ውደታ ነብዩ መውደድ የአዕራቢ አንድ ሰው ሰዎችን ይወዳል ولما يلحق بهم እነሱም ይሰሩትን ስራ ግን አልተከተለም የነሱም በስራ አልተከተላቸውም قال النبي صلى الله عليه وسلم المرء مع من احب يوم القيامه አንድ ሰው ከወደደው ጋር ነው የሚሆነው يوم القيامه ነብዩን ከወደደ ከነብዩ ጋር ሷሊሁን ከወደደ ከሷሊሁቹ ጋር فما زال يحثنا حتى ذكر بابا من المغرب مسي كمغرب عندي بر انتنالو احد الرواتي يتناقروا قبل الشام خلقه الله تعالى يوم خلق السماوات والارض الله يفطروا سماواتنا مدرن بفطر غزي مفتوحا للتوبه لا يغلق حتى تطلع الشمس منه رواه الترمذي وغيره وقال حديث حسن صحيح ይሄ ሐዲስ አሁንም የተውበት የሚቋረጥበትን ጊዜ የሚጠቁም ነው መታ ተንቀጥዑ ተውባ ነው ብዙ ፈዋኢዶች አሉ አንደኛው ዒልም መፈለግ ምን ያክል ቦታ እንዳለው زر بن حبيش ወደ ሶፋን ኢብኑ አሳሊ ሄዱት ዒልም ፈለጋ ነው يبتغي العلم ያ ደግሞ ሶፋንም ان الملائكه لتضع اجنحتها لطالب العلم رضا بما يطلب ብለው ነገሯቸው ትልቅ ፋኢዳ ነው ዒልም ለሚፈልግ ሰው
تدل على فضيلة العلم وطلب العلم العلم الشرعي يتفلقوا بايهون نبي عليه الصلاة والسلام يزوي تمطوت ነው የዱንያው ከሆነማ ለዱንያ ነው የሚታሰበው ፊዚክሱ ኬሚስትሪው ባዮሎጂው ሂስትሪው ሌሎችም እነዚህ ጂኦግራፊው ቢአው ምኑ እነዚህ ሁሉ የዱንያ ናቸውና እንደዚህ መላእክቶች የሚደሰቱበትና ክንፋቸውን የሚዘረጉበት ሰናእና መድህ ውዳሴና እንትን ያለው ዒልምን ፍለጋ ነው ቁርአንና ሐዲስን አሁን እንደምትቀሩትና አሁን እንደምንቃራው ያለው ዒልም ነው ነውዕ من الجهاد ነው በአላህ መንገድ የመታገል አይነት ነው ይሄ ዲን قام بأمرين قام بالعلم والبيان وبالسلاح بالسيف والسنان በዒልም ነው በማብራራት ነው እንዲሁም ደግሞ ሰይፍና ሲናንን መዞ ወደ መስመር ማስገባት ነውና አላህ ዒልም ፈላጊዎችን ከፍ ያደርጋቸዋል يرفع الله الذين آمنوا منكم والذين أوتوا العلم درجات እንደሚለውና መላእክቶች ክንፎቻቸውን ለዒልም ፈላጊ የሚፈልገው ነገር ስለሚያስደስታቸው ይዘረጋሉ احتراما له وتعظيما እና ለማክበር ለልቅና ያደርጋሉና ይሄ ነው ይላል زر ابن حبيش مسح على الخفين ከሽንት በኋላ ከበዳቸውና እንዴት ሊሆን ይችላል ሲሉ ሶፋን ኢብኑ አሳን ነገሯቸው ጃኢዝ ነው የአላህ መልእክተኛ እንዳታወጡ ጀናባ ካልሆነ በስተቀር ኹፋችሁን ማበስ ትችላላችሁ ብለውናል إذا أشكل على الإنسان شيء عند ነገር ከከበደው አንድ ሰው ያን ነገር መጠየቅ ይኖርበታልና እንደሚጠይቅ መጠየቅ ግዴታ እንደሆነ يتقومال ياسيال زر ابن حبيش قالوت ይሄንን ነው فهذا الحديث ይሄ حديث فيه دليل على ثبوت المسح على الخفين وሁለቱ ኹፎች ላይ ማበስ ደሊል እንዳለው ማስረጃ እንዳለው አሐዲሶችን በበርካታ እንደመጡ ሱናም እንደተያዘበት በዚህ ጉዳይ ላይ የሚጠቁም ነው ምንም ሸክና ጥርጣሬ ሊገባ የሚገባ ጉዳይ አይደለም ባይሆን ሸርጦቹን የጠበቀ ሆኖ ከተገኘና شرطوچون كتبقى كاكبر معناتهم وعن ابي سعيد بن مالك بن سنان الخضري رضي الله عنه ان نبي الله صلى الله عليه وسلم قال النبي عليه الصلاه والسلام عند الزبلوان قال كان في من كان قبلكم كنانت بستفيد قالوا السوچ ነበሩ كان في من كان قبلكم رجل قتل 99 نفسا 99 ነፍሶች ገደለ فسأل عن أعلم أهل الأرض በምድር ላይ ካሉት ሁሉ አዋቂዎች ማን ነው ብሎ ጠየቀ فدل على راهب عند راهب አሳወቁት ነገሩት فأتاه فقال إنه قتل 99 نفسا راهب ማለት ዓቢድ ማለት ነው ዒልም የለውም ግን ዒባዳው በጣም ጠንካራ ነው ዓቢድ ነው فهل له من توبه 99 ሰው ገድዬ ነበር ለኔ ተውበት አለኝ ወይ ተውበት ማድረግ ይችላል ወይ ሲል فقال لا አችልም ማለት فقتله እንግዳውስ ለምን አንተስ ተቀመጣለህ አለና እሱን ገደለውና فكمل به 100 ሞላበት ثم سأل عن أعلم أهل الأرض በምድር ላይ ካለ አዋቂ ሰው ማን ነው ብሎ ዓሊም ጠየቀ فدل على رجل عالم ሰው መላከቱት فقال إنه قتل 100 نفس 100 ሰው ገድያለሁ فهل له من توبة አለኝ ወይ አለ فقال نعم አዎ ومن يحول بينه وبين التوبة فانتنا በተውበት መሐከል ደግሞ ማን ነው የሚጋርደው يحول ማለት የሚጋርድ የሚከለክል ማለት ነው انطلق الى ارض كذا وكذا ወደዚህ ከለ የምትባል ቦታ ሄድ فإن بها أناسا ሰዎች አሉ يعبدون الله تعالى الله ይገዙ فاعبد الله معهم ከነሱ ጋር አላህን ተገዛ ولا ترجع الى ارضك ወደ ምድርህ እንዳትመለስ فإنها ارض سوء መጥፎ አገር ነች መጥፎ ጓደኞች አሉ ያበላሹሃል አንጠለቀ ሄደ حتى اذا نصف الطريق መንገድ ሲያጋምስ አታሁ الموت ሞት መጣና فاختصمت فيه ملائكه الرحمه የእዝነት መላእክቶችና ወመላእክቱ العذاب የቅጣት መላእክቶች ተጨቃጨቁ እኛን እንወስዳለን فقالت ملائكه الرحمه جاء تائبا مقبلا بقلبه الى الله تعالى وقالت ملائكة العذاب إنه لم يعمل خيرا قط ملكام ሰርቶ ያቀም ነዛኞቹ ደግሞ جاء تائبا ተመልሶ ነው የመጣ مقبلا ፊቱን ወደኛ ዙሮ بقلبه الى الله ቀልቡን ወደኛ ዙሮ فأتاهم ملك عند ملائكة መጣ في صورة آدمي በሰው ቅርጽ ሆኖ
ፈጀዐሉሁ ጠየቁት ፈጀዐሉሁ አደረጉት በይነሁም ሐከመን በመሐከላቸው ወዐለይኩም ሰላም በመሐከላቸው ሐከም አደረጉት ፈቃለ ቂሱ ማ በይነ አልአርደይን በሁለት ምድሮች መሐከል ያለውን እስቲ ለኩ አላቸው ቂሱ ማለት ለኩ ማለት መትሩ ፈኢላ አየቲሂማ ካነ አድና ወደ አንዷ ቅርብ ከሆነ ፈሆለሁ ለሱ ነው ሆነው ፈቃሱ ፈወጀዱሁ አድና ኢላ አልአርድ التي አራድ ወደ ያሰበው ፈቀበዶት መላኢከቱ الرحمة የእዝነት መላእክቶች ወሰዱት ሙተፈቁን ዐለይሂ وفي رواية في الصحيح فكان إلى القرية الصالحة أقرب بالشبر ስንዝር ወደ ቀርየተ ሷሊሐዋ ወደ መልካሙ ወደ ደጓ እንትን በስንዝር ቀርቦ ተገኘ فجعل من أهلها وفي رواية في الصحيح فأوحى الله تعالى إلى هذه ይችመጥፎ አገር አንተ ባዓዲ ራቀበይ ወደዛ ፈቀቀበይ ተባለች وإلى هذه ይች ደግሞ ሷሊሐዋ አንተ ቀረቢ ጠጋበይ አላት وقال قيس ما بينهما በመሐከላቸው ያለውን ለኩስቲ መትሩት እስቲ ተባሉ فوجدوه إلى هذه ወዲጥሯ أقرب بالشبر فغفر له وفي رواية فنأ بصدره نحوها ከሞተም በኋላ በደረቱ ተንፏቀቀ ራቀ በደረቱ ሄደ እና በዚህ መልኩ አላህ Subhanahu Wa Ta'ala ይሄን ሰውዬ በዚህ እንተናለው አላህ እንዲማር አደረገው ማለት ነው አላህ ኸይር የሻለት ሰው እንግዲህ ተውበትን ይወፍቀዋል ነው ተውበት ጥሩ ነገር ነው ኢንሻአላህ ደግሞ يوم الاربعاء በሰፊው እንመለሳለን 21ኛው ረጅሙ ሐዲስ ትንሽ እንልና ረጅሙን ሐዲስ በአንድ ጊዜ እንድንቀራው የአብዱላህ ኢብኑ ከዕብ ኢብኑ ማሊክ የከዕብ ኢብኑ ማሊክ ሐዲስ ነው እዚህ ላይ እናሳርፋለን ኢንሻአላህ መንገደኛም ስለሆንኩኝ ጀዛኩሙላሁ ዐፍወን ወአለይኩም ሰላም ወራህመቱላሂ ወበረካቱ ሻሃችን በጣም ሽክራን ጀዛኩሙላሁ ኸይረን እንግዲህ ለኛ ብላችሁ እዚህ ያለው ተማሪ እንዳይስተጓጎል ብላችሁ ዘው ሐረም ለሆናችሁ ካላችሁ ሳለ ያጣባችሁ እየገባችሁልን ስለሆነ በጣም ሽክራን ለማለት እወዳለሁኝ ምናልባት ሌሎችም ተማሪዎች እንደዚሁ በዚህ አይነት መልኩ ሼህ እየጣሩና እየለፉ እኛን እያስተማሩ ነው ያሉትና ሙራጃ ማድረጉ ላይ ማንበቡ ላይ ማጥናቱ ላይ ሁላችሁንም አደራ ለማለት እወዳለሁኝ በድጋሚ ሻሃችን ሁላችንም ኢንሻአላህ ዱዓ እንድታረጉልን በዚህ እጠይቃለሁኝ የምታስተምሩ ነው እንደው ዕውቀቱን የሚዘነው ለተግባር እንቀይረው ደግሞ እንዲያደርግ እንደከለባችሁ ዱዓ አድርጉልን ለማለት እወዳለሁኝ የዛሬ ፕሮግራም ኢንሻአላህ በዚሁ እናጠናቅቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።